ቂጡ ሊሰጠኝ ይቅርና ማለት ነው። የብረት ድስቱ ቂጡ ሊሰጠኝ ይቅርና ያው እንደዚህ ነው የሚሰጠኝ። ግን ሀቄ እቹትና ሀቄ የእቹትና የተፈቀደልኝ እችን እንድበላ ነው ማለት ሩዝ ሁሌ ስሰራ እቺ የኔ ነች። ከዛ ሲቀጥል ጉሮሮዋ ጨምራታለሁ ማለት ነው። ጉሮሮዋ ካለች እና እላቸዋለሁ። ዛሬ ምሳ አልሰራውም፣ ከውጭ ተገዝቶ ነው። እንደዚህ እንደውም ሌላም አለው መሰለኝ ስጋ። ይኸው ኧረ ነፍ ስጋ ነው ያለው። እናቴ ተመስገን። ሰውን የሚያኖረው እግዚአብሔር ነው አይደል እንዴ? እየኖርኩ ነው፣ እግዚአብሔር ይመስገን እየኖርኩ ነው። እግዚአብሔር ደግሞ እናቴ ስትሞት አደራ እግዚአብሔር ይጠብቅሻል ብላኝ ነበር። ያው እግዚአብሔር እያኖረኝ ነው፣ እግዚአብሔር እየጠበቀኝ ነው።